ወሳብ ፋሚሊ መተናል ይላል። ደጋግመን ቪዲዮዎችን እንደዚህ ያቀራረበን ፈታ ዘና ምናረጋችሁ እኛ አማኖች ነን። ዌልካም ብያችኋለሁ። ያንዳንዱን ፎሎወር ሰብስክራይበሮችን ዌልካም ብያችኋለሁ። ባይዘዌ ዛሬ ለየት ያለ ቪዲዮ ነው ይዤላችሁ መጣሁት። ቤቱን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ለሌላ ሰው ጋር እንዲደርስ ደግሞ ሼር ግዴታ ነው። ፌስቡክ፣ ቲክቶክ አካውንታችን፣ ኢንስታግራም አካውንታችን ፎሎ ማድረግ ይሄ ልጅ ቢያድግስ ብዙ ፎሎወር ሰብስክራይብ ቢኖረውስ እስቲ ያስቡ። ስለዚህ ሁሉም ሶሻል ፕላትፎርም ላይ አለን በአማን ስም አለን። አማን ዩቲዩብ አለ፣ አማን ፌስቡክ አለ፣ አማን ቲክቶክ አለ፣ አማን ኢንስታግራም አለ፣ አማን እኔ ያለው እና ቀጥታ ዛሬ ወደ ተዘጋጀልኝ ቪዲዮ እንሄዳለን። ግማሹ ተልኮንን ነው፣ ግማሹ ደግሞ እኛው ራሳችን ያገኘ ነው። እኔ ወንድማችሁ እንዴትም ብዬ ቪዲዮ አገኛችኋለሁ። እንቀጥላለን። ሌስኮ ወደ ቪዲዮ። የሰው ሚስት ወይም ደግሞ የሰው ባል መጋበዝ በሕግ ያስቀጣል ተባለ። አንድ ሰው የሌላ ሰው ሚስት ባልየው በማያውቅበትና በማይፈልግበት ሁኔታ ወስዶ ቢጋብዝ ወይም ደግሞ ቤቱ ቢያስተናግድ የባልየውን መብት መንካት ነው። እንዲሁም ደግሞ የሌላ ሰው ባል ወስዶ መጋበዝም ሆነ ማስተናገድ ሚስትን መብት መንካት በመሆኑ በፍትህ ብሔር ሕጉ የተከለከለ ነው። ይህንን የተናገረችው ጠበቃ ሰብለ አሰፋ ናት። ፋና ነኝ። የመደመር ምልክቷን መጫን እንዳትረሱ። አሁን ጥንቃቄ ማድረግ ነው። አሁን ነው መጠንቀቅ ጋይስ። ይኸው ላገኘው ብለህ የማንንም ሰው እንዳጋብዝ ከዚህ በኋላ ሴቶችም ተጠንቀቁ። ያክስትም የምናምንም ቢሆን ቢ ከርፉል ነግራችኋለሁ። ስሙልኝ ጳጉሜ መስከረምን ከማዘግየት ያለፈ ጥቅም እንደሌለው ሁሉ ልክ እንደዛ አንዳንድ ሰዎችም አሉ ብቅ እያሉ ከስኬታችን የሚያዘገዩን ብዙ ጳጉሜ ሰዎች አሉ። ኧረ ጭንቅላት በቃ ከዚህ በኋላ ምክር ከህፃናት ጫወታ ከህፃናት ጋር ምክር በጭንቅላት ይሄው ያለበላ ጭንቅላት አለ እዚህ ፈጣሪ ሆይ በሰላም እንደዋልከኝ በሰላም አሳድረኝ። የወደፊት ሚስቴን አግኝቼ እስካገባት ድረስ ለሌላ ወንዶች ከርከሮ መስላት እታያቸው። ወንዶች ፊት ይንሷት። አሜን። ደህና ደሩ በሉ። ይሄ ምርጥ ጸሎት ነው። ከርከሮ አይደለም ጉማሬ ትምሰል። ጉማሬ ሌላስ ቫምፓየር ትምሰላችሁ። በቃ አለዛ አይሆንም። አባት ከብዷል ኑሮ። ስሚማ እሺ፣ አንተ ያገል ጠይቅሽ ጠይቅኛ ደስ ነው የሚለኝ። እሺ፣ ሀብታም አንዴ ሲደብረው ከከተማ ወጥቶ ይዝናናል። ደሃ አንዴ ሲደብረው ግን ምን ያደርጋል? ደሃ አንዴ ሲደብረው ሲጀምር ደሃ አይደብረው። አንዴ ለምን ስለሚደብረው። አንዴ አይደብረው። እውነት ነው፣ ሁሌ ነው የሚደብረው። ዋው አንተ እግዚአብሔርን አትፈራም? አንተ እንደው አገራችን እኮ ይብዛም ይነስም እኮ ሃይማኖት አለ። አንተ እግዚአብሔርን አትፈራም? በቃ አላውቅም። እግዚአብሔርን አልፈራም፣ አላውቅም። ዋው ሜሜር ውስጥ ወንጀል መሆን ያለባቸው ጥያቄዎች ፓርትቱ። እሺ ምንድነው ጥያቄው? አፍላ ፍቅር ታያለህ ወይ? መጥፎ ጥያቄ ነው። ዲስክራሲያቶ አለ ህንድ ምን ማለት ፈልጎ ነው? ከህፃን ጋር ትጮት ይወጋል በእንጨት ምን ማለት ነው? የስድስት ወር ህፃን ልጅ ፍቅር እያለ ሲጃጃልን የማየው That's my question። እሱ እኮ አይደለም የሚያናድደው፣ እሱን ተውት በቃ። ይሄ የኔም ጥያቄ ነው። ታቁም የሚሉት ነገርስ ይሄ ከባድ ነው። ዲስክራሲያቶ አለ ህንድ ምን ማለት ፈልጎ ነው? ሽንት ቤት ሲሞላ ጫካ ተጠቀም ማለት ነው። ትርጉሙ ነው ወንጀል ነው ማለት ነው። አመሰግናለሁ። ኧረ እኔም አመሰግናለሁ። የኔ በቃ የውስጤ እንዳያወራው እንዴ ለምን እንዲህ በፍጥነት ትሮጥ ነበር? ወዴት እየሄድክ ነበር? የስቲፎን ዘፈን ለቀውብኝ ነው። ወይ ስቲቭ ፈረደብህ ዘንድሮ። ተቀጣለህ። ከዛሬ ምንም ቪዲዮ
ለምን እንዴት እንዴ? ረጋሼ ኧረ በገቦትን እንዴ ይቅር ፍምስናው ምን ያደርግልዎታል? ሃይ ተቀይሮ ነው የወጣው። ከቨሩን ቀይሮ ነው የወጣው። ይሄ የፒያሳ ጉድ ነው። የፒያሳ ጉድ ሂድ። ይሄ ፒያሳ ላይ ፎቶ ለመነሳት ጉድ የምታደርጉን ሰዎች ይሄ የእናንተ ነው። Nothing beats a Jet2 holiday. Right now, you save £50 per person. የምናት ምን አባትክ ነው? እኔ አልፈልግም በቃ አትምጣ። ኖ አከራይ ለመደበቅ ይሄንን ያጋጠመው ሰው ብዙ ሰው አለ። ስለዚህ እስቲ ኮሜንት ላይ ጻፉልኝ። ድምፁ እንዳይሰማ አፍናችሁ ምናምን ጁስ መፍጫ ሽንኩርት ብቻ ብዙ ነገር አለ። ተከራይ ሆናችሁ ይሄ ያላጋጠመ ሰው ካለ ኡኡ ነው በቃ አይደለ ጋይስ? አዎ በቃ እፍን እኮ ነው ጫወታው። የታባ ሄርሚ ቴዲ አንቺ ምንድን ያከልሽው? ጣናነሽን እንዲህ በቅርብ በአካል አያታለሁ ብዬ አልገመትኩም። ቴዲ ምንድን ነው አናት እንደዚህ የሚያበራው? ኧረ ነው ቆራ አይኔን ወጋኝ እኮ ተመልጠህ ነው? አይ ከብቶች ግጠውኝ። ምን ያህል ቢግጡ ነው ማለት? ተማሪ እያለን የነበረው ድሬድ የት ሄደ? ኑሮ ሲከብደኝ በኪሎ ሸጥኩት። ቴዲ ቀልድ እኮ አይጠገብም። አይዞሽ ነገም ሌላ ቀን ነው ማለት። ፀጉር ባዳ አይደለም መልሶ ይበቅላል። ወዴት ነው የሚበቅለው? እንዴት ነው የሚበቅለው? ይዘራላ እንደ ጤፍ ይዘራል። ኧረ ነው ቆራ ሴቶች ላጤ ወንድ ቤት ሲሄዱ ኧረ በስመ አብ ኧረ ክላስ ምን ነው ወንድሜ ምን ነው ብራዘር አስፎገርከን እኮ እግዚአብሔር ይሄን አይደል አልከፋም እንዴ? የምር ወንዶች እንደዚህ እናደርጋለን ግን በጭራሽ እኔ ኖ ይሄ ቀልድ ነው። ይሄ ፉገራ ይሄ ነፍስ ግድያ ጋር አይተናነስም። ስማችን ታስቆጣጣራለህ፣ እንደዚህ ታስቆጣጣራለህ። ምንድን ያልኩት ስማችን ታስቆጣጣ አማርኛ ጠፋብኝ እኮ። ኧረ ጽድት ረፈዋ በአንዴ ግን ሴቶች እንዴት ነው የምትሰሩት? አንዴ እዚህ ጋር ምግብ እየሰራችሁ፣ አንዴ ልብስ፣ አንዴ ቤቱን ማጽዳት። ይሄ ማጂካል የሆነ ታለንት ግን ያላችሁ እግዚአብሔር ባንዴ እኮ ነው በቃ መታ ኤቭሪቲንግ ዘመዝናናት። አሁን ስመጣ ደስ ልልህ ነው አላባ ትበላታለህ። ከዚህ በኋላ ይሄ ቤት ይበላሽና እመጣለሁ። መጣሁልህ። አንቺ ደግሞ ንገሪኝ እንዴ ምን ነሽ ነው? ምን ነሽ ነው? ትናገር እንዴ? ይሄ ውሻ እኮ ሰራልኝ ዳኒ። እሱም ሰው ሆኖ ባክሽ ዳኒ ሳሚ ነው ይሄ ውሻ። ሲጀምር እሱ ልጅ ገና ካንቺ ጋር ተረጋጊ። ሳሚ አይደለም አቤል ነው ሲጀምር። እሱ እኮ ገና ነሽ። እግዚአብሔር ይመስገን እሱ አይደለም። እሺ እና ማን ነው? ስንት ነው ያላት? የትኛው አጭሩ? እና ታዲያ ስንት ነው ባንቺ ወጥ ውስጥ ያለው የሚያደርገው? ቆንጆ ቺት አረገ። አዎ በቃ ራሱ ጉዳይ። አንቺ ደግሞ ስን ያሉትን ያበርክትልሽ ምንድን ነው እሱ? ስለምን ይጎላል እንዴ? ያሶስም አሁን ከባድ ምስጢር መስማት አሁን ደስ ብሎኛል። በነገራችን ላይ እንደዚህ አይነት ከባድ የሆነ ምስጢር ሲሰማ ደስ ይለኛል በነገራችን